ይሄን ቪዲዮ ያየሽ የኔት ችላ አትበይ፣ አሰላሲ፣ የት ጋር እንዳለሽ ተመልከቺ፣ ሼር አድርጊ፣ በደንብ ስሚ። አብሮሽ ያለው ወንድ ህይወትሽን ድምጥማጡ እንዲጠፋ፣ እንድትዋረጂ፣ ሰላም እንዳይኖርሽ፣ በራስ መተማመን እንዳይኖርሽ ከፈለገና እያደረገ አሁን እንኳን ካለ ከታች የምዘረዝራቸው ነገሮች እንደ ምልክት ያዢ። የማወራቸው ነገሮች የጽዮንን ቪዲዮ በማየት ብቻ የተማርኩት የወሰድኩት ነገር ነው። ሌሎች አምስቶቹን ቪዲዮ በሌላ ቪዲዮ ላይ ታገኙዋለሽ። አሁን ቀሪ 6 ምልክቶችን ነው የምናገረው። 6ኛ ምልክት፣ ለፍተሽ ጥረሽ ግረሽ የምታመጫትን እያንዳንዷን ሳንቲም አንቺ እንዳመጣሻት ዕውቅና መስጠት በፍጹም አይፈልግም። ይባሱኑ የፈለገበትን ነገር ለአንቺ ሳያሳውቅ እንኳን አንቺ ሳታውቂ ይበትነዋል። የት ገባ ገንዘቡ እንኳን ብትዩ የማወቅ ዕድልሽ በጣም የመነመነ ነው። ይህ ማለት ደግሞ የአንቺ ፊውቸር ለእርሱ ምንም አይደለም። እንደ ምስጥ ጎንድ ጎንሽን እየበላ እንዳታድጊ መሰናክል ይሆንብሻል። 7ኛ ምልክት፣ ሪስክ ወይም ስጋት ላይ ይጥልሻል። እሱ እንደፈለገ ያሻውን ገንዘብ ከተቀማጩም ከተዘዋዋሪውም እየነካካ ነገ ላይ ለሚመጣው ስጋት አንቺ እንድትጋፈጪ ፊት ለፊት ያደርግሻል። ያ ደግሞ አንቺን አደጋ ላይ ይጥልሻል። እሱ ባደረገው እርሱ በመዘበረው ነገር አንቺን እንደ ሺልድ ወይም እንደ መከላከያ አድርጎ ይጠቀምሻል። አንቺ ብትሰደቢ፣ ስምሽ ቢነሳ፣ ኢቭን እንኳን ብትመቺ፣ ብትረገጪ፣ የሆነ ነገር እንኳን ብትሆኚ it doesn't care። 8ኛ ምልክት፣ ስራዎችሽን ያጣጥለዋል። በእርግጥ ማስጠላት ያለበት ነገር ማለት በቃ የሚያስጠላ ነገር ያስጠላል ማለት አግባብ ነው። ይህ አግባብ ሆኖ ሳለ ግን በሌሎች አይን፣ በአብዛኛው አይን የሚስብ ነገር፣ የሚማርክ ነገር ሆኖ የሚማርክ ስራሽ ወይም የሚማርክ ተግባርሽ እሱ ዘንድ ሲደርስ ግን ምንጊዜም የሚያስጠላ ነው። ዊርድ ነው በጣም። ከማበረታታት አይዞሽ ከማለት ይልቅ ወዲያው በስራሽ አንቺ በሰራሻቸው ስራዎች በሙሉ ተስፋ እንድትቆርጪና የሆነ ሽባ ሆነሽ እንድትቀመጭ ይፈልጋል። 9ኛ ምልክት፣ የምታማክሪውን አብዛኛውን ነገሮች ከትርፋቸው ይልቅ ኪሳራቸውን እንድትጋጪ ይጋብዝሻል። ማለት አማክረሽው የሰጠሽ መልስ እንኳን ኔጌቲቭ ነገር እንደሚያመጣብሽ እያወቅሽ እንኳን አደጋ ውስጥ የሚጥልሽን ውሳኔ እንድትወስኚ ይገፋፋሻል፣ ያደርግሻል፣ ፑሽ ያደርግሻል። 10ኛ ምልክት፣ ሰልፍ ኮንፊደንስ እንዳይኖርሽ ማድረግ ያለበትን ነገር በሙሉ መክፈል ያለበትን መስዋዕትነት በሙሉ ከመክፈል ወደኋላ አይልም። አምረሽ ብትወጪ ለእርሱ ማስጠሎ ነሽ። ተኳኩለሽ ብትወጪ ለእርሱ አውሬ ነሽ። ዘነትኩ ብትይ ለእርሱ የንዴቱ ምንጭ ነሽ። በአጠቃላይ ከሌሎች ሴቶች እኩል ሆንኩ ብለሽ እንዳታስቢ ኮንፊደንስሽን መሃን ያደርገዋል። እኔ እዚህ ጋር ጨረስኩ። ግዴታ እነዚህን ሁሉ ምልክት ማለትም ከዚህ በፊት የሰሯቸው 5 ዛሬ የሰሯቸው 5 አጠቃላይ 10 ምልክቶችን በሙሉ እስክታይ መጠበቅ የለብሽም። 1ዷ ምልክት 2ቷ ምልክት አይተሽ ንቂ። አይ ካልሽ ደግሞ የሰፈርሽ እድር ተሰብስቦ የሚቀቅልልሽን ንፍሮ ሳትሞቺ አሁኑኑ በህይወት እያለሽ ቀቅለሽ ብይ። ከቻልሽ እኔንም ጥሪኝ፣ አብረን እንብላ የኔት